አንተ አቢ ወይ ሰፈር እኮ አንተን ነው የሚያሙት ያሙ እኮ ነው ያለው ማን ያመኝ እኔ እንደው እጁን አስፍቶ ነው የሚሄድ ሙኖት ነው ምናምን እጁን አስፋፍቼ እንደዚህ ምናምን ስልል አዎ አንተን እኮ አትረዳኝም ስፖርቱ ያመጣብን ተጽዕኖ እኮ ነው እቺ ክንፎ እኮ ነች እቺ ምን ሰራታል አይደል እኛ እኮ አልበረርንም እንጂ 5 ክንፍ ወጥተናል ለዛ እኮ ነው እንደዚህ ሰው እየጠበርን ይመስል እስቲ ና ይሄን እንትን በሉት ከበር ነው በቃ ስፖርቱ ያመጣብን ተጽዕኖ ነው ምንም ማህበራዊ ኑሮ ራሱ ልንኖር አልቻልንም እኔ በጣም የሚያስጠልኝ ነው በቃ በገዛ እንጂ ና በቃ ግባሽ በቃ ያው ደጋግሜ ሞክሯል አያስገባም ደፋርግ ስፖርት እኮ ነው ወይን ማህበራዊ ምን በቃ ምን እናርግሽ ና አንተ ነህ በጋራጁ? አዎ በጋራጁ ነኝ። አሁን እርሶን ሳይሆን በጉን ነው የምፈልገው። የታለ በጉ? ተረጋጋ እንጂ እኔ እኮ ነኝ የበጉ ባለቤት። የበጉ ባለቤት እርሶ ነው? አዎ እኔ የታለ በጉ? ና ላሳይ ነው እኮ ጧት ስለሆነ ማለት ነው። ገና እጅን በአንተ ነው የምፈተውና እነጋሻ በእጅ ምናምን እየደወሉልኝ ገና በሬ እየጠበቀኝ ነው። አሪፍ ሙያ አለ ማለት ነው። የሚገርም ሙያ አለኝ። ሶማሌ ግመል አርጄ ነው የመጣው። ኦሮሮሮ ና በል ናፍጥ ነው። እኔም ቸኩያለሁ። አንበሴ ጨረስካት? አዎ ምን አዳምስ ሊቀራ በልሽ የእጇና እንደው የሚቀመስ ካመጣለህ አዛች ሸበር እንደዋል ይጠብቃል። አዛች ወንበራ እሺ ቶሎ በል ቶሎ በል እሺ ጋሽ መጣ በቃ ያረድኩበትን ገንዘቤን ይስጡኝና ይሸኙኝ እንጂ እንኳን ገንዘብ ልሰጥ ቶኛ ጨቅጨቀኝ። አሁን ይሄን ቆዳ ወንፊት አድርገህ በጣት ሰጥልኝ። ምን ገንዘብ ነው የምሰጠህ? እና ገንዘብ ይሰጡኝም ለኔ ገንዘብ እንካ ያረድኩበት ይሄንን ይሄ ምንድነው? ባሻው አድርገህ በልተህ ልቀውጣልኝ እንዳጨቀጨቀኝ። አዎ ለኔ ቆልጥ አዎ በጎትና ልጅ ቆልጥ እና ምን ላድርግ? እሱም ሲበዛብን ቆጣለሁ ብሊስ ቀጭኑ ተረጋጋ። አሁን ሚስቴ እየደወለች ነው። ሁላችሁም ወደ የቤታችሁ ልጅ ሁሌ እየደወለች ነው። ማውራት ብቻ ምን ያደርጋል? እስኪ ተጠቃቀም ዛሬ ያሳየን እስኪ በተግባር እስኪ ተጠቃቀም። አዎ አረ ችግር የለውም። በቃ ሁሌ ሄሎ አትበል እስኪ ሰደድ ምናምን ማድረግ እና በቃሽ። አሁን ብቻ እናንተ ሂዱ። ዛሬ አለ ማንንም ማሳየኝ እኛ ታነደላለን ታሳየኛለሽ። ጠይቃለኝ ሄሎ ባንቺ ስንት መከራ እንዳየው እኔ ነኝ የማውቀው። ዛሬ የሆነ መናፈሻ አለ። ከዛ 2 ሰዓት ምናምን ከቆየን በኋላ ሩም ደግሞ እንገባለን። እሺ አለምሽን ነው ዛሬ ማሳይሽ። እየደረስንሽ ኧረ ምንድን ነው በኋላ ነው። አሁን እኮ አይደለም ነካካት ነው እንዴት እንደሚያደርጉ ይጽምብ። አሁን አይደለም ከ2 ሰዓት በኋላ ነው። አይ አንቺ እኩል ብዬ ነው። በቃ አትቸኩይ። አሁን አይደለም። እሺ ይፈራን አራት ክለፍለፊ አሁን አይደለም። አሁን አይደለም። በቃ አትቸኩይ። ወይ የተክለፈልፍሽ አስደፋሽ። ጨረሰ። አይኑን አስለመለመው። ክልፍልፍ እንዴ ሁሌ መክለፍለፍ አይሰለችሽም? ሁሌ እኮ ነው ሁሌ አዋረድን አዋራት ይምጣ ብቻ አዋረድን ጋጋም ኧረ ምን ጉድ ነው? መጣ እንዴት ነው ስትመጣ የተከተለሻለሁ? ኧረ ማንም የተከተለኝ የለም። እርግጠኛ ነህ? አዎ የፈለከው ትምህርት ቤት ላይ መመዝገብ ትችላለህ። እሺ የደንቧ ነው። እሺ አመሰግናለሁ በጣም። እሺ ወንድም ደብቀው ምስጋና ምናምን ማለት ደብቀው ነው። እሺ በል ሰላም ነው ቲቸር? ሰላም ነው። እንዴት ነው? ከዚህ ትምህርት ቤት ልመዘገብ ነበረ። መሸኛ ካርድ ምናምን ይዛል? አዎ ሁሉንም ነገር አሟልቻለሁ። መሸኛም ካርድም አሟልቻለሁ። ከሱ በፊት ደግሞ ከዚህ ትምህርት ቤት ለመመዝገብ መስፈርቶች ማሟላት አለብህ። ስንት ቋንቋ ትችላለህ? እኔ 50 ቋንቋዎች በላይ መስማት እችላለሁ፣ ግን ምን እንደሚሉ ግን አይገበኝም። ምን ማለት ነው? ቀልድ ነው እንዴ? እሺ በእንግሊዘኛ ራስህን አስተዋውቀው። እሺ ማይ ኔም ኢዝ ወለለው አይ ሊቭ ኢን ግሬድ 9 ማለት ናንጂ። ሰላም ናችሁ? ሰላም ነው። እዚህ አካባቢ የባህል ሕክምና ምናምን ተጠቁሜ ነበር። አዎ እዚህ ነው። ልክ ነው። እና ነበር ጉዳይ ጉንጨ ምናምን ሰርጉዶ በምን ምክንያት ነው? 5 ዓመት ወይ 6 ዓመት ምናምን ሺሻ ስቢያለሁ። 5 ዓመት ስበበት ነው እንደሱ ይሆናል። እና መቼ መድኃኒት ቀመመናል? መድኃኒት የላችሁ? ባለፈው ያልኩ ነገር አለች። ስጠው እስኪ እሷን ደግሞ 5 ዓመት 6 ዓመት ቀጥ ብለን ንፋት። አዎ ንፋት። እንደሱ ኧረ አይል ወደ ውስጥ ሲስበው አመልኮ እንደሱ ነው። እንደሱ አመላይ ወደ ውስጥ አትሳቡ። እንደዚህ ወደ ፊት አይለውጥ ባንዴ ከሰኞ ምናምን ተሰብስቦ ወደ እኔ ቢመጣ ችግር የለም። ስለኛ ነው። ወደ ውስጥ አትሳቡ። አንተ ተነጎረ ሰማሜ ደነዝ ነው።
ኧረ እንደ መጨረሻ ጭዌ ሳልነግራችሁ ዝም ትሉኛላችሁ እንዴ? ሳልጨርስ ምናምን ውትድርና ምናምን እያሉ አልነገርኳችሁም? በየትኛው ክፍለ ዘመን ነው አንተ ወታደር ነው? ወታደር ነበርኩ በ88 ነው በ92 ምናምን ወታደር ነበርኩ። እሺ ምንድነው? እና ሳራ በረሃሌ ነው ለ20 ምናምን ከበቡኝ። አሙቀቱ በላይ ደግሞ ክርቢትና ቤንዝል ምናምን ጨሮ ምናምን አያነዱኝም። እዛ ላይ ሰውነቴ ሙሉ እየነደደ መታገስ አቃተኝም። እሳቱ አለ ሙቀቱ እዛ ላይ ጠመንጃዬን አውጥቼ ሃያውን ምናምን ጠብጠብጠብ እሺ እሳት እየነደደ እሳቱ እሺ በምን ጠፋለ? እሳቱማ ዝናብ ዘንቦ ጠፋል። ሳራ በረሃ ላይ ዝናብ? አረ እያባረርኳቸው እኮ አንታርክቲካ ነው ምናምን ገብተናል እኮ አልነገርኩም እንዴ? አንተ ከካም ጭራሽ እድሜ ልኩን አንተ አፉ በለኛ ከስራ ቦታ ውጭ መጣው ተሸግሬ ነው። ምን ተፈጠረ? ምን መሰለ ዶክተር ይኸውልህ አንድ የሆነ ጊዜ ከሰው ጋር ተጣልቼ ቦምብ ታቀፈው ብሎ ሰጡኝ። እዚህ ጋር ሳረገው ፈነዳና ቆለጤ ትንሽ ያስቸግራል። በቃ ወይስ ምናምን ታረጋለህ? እምቢ አለኝ። ሽንት ምናምን ያስቸግራል። አረ ቤት በኩል ተቆርጦ እና በቃ የሆነ የውሻ ምናምን ልግጠምልህ። የሰው የለም የውሻ ነው ለጊዜው ያለ። ይሁን ከባሰው እንግዲህ ይሁን እና ቆይሽ ምን ያለ ስራ ቦታ መጣ? ምን ተቸገረ? ባጃጅ ጠራና ይዤህ ልሂድ። እሺ ባጃጅ ያዘው ዶክተር እንዴት ነው? ሰላም ነው? ተሻለ? እስቲ ና ቁም በል እስቲ። ኧረ አንተ እንዴት ነው? አሪፍ ሆነልህ? ቆንጆ ሸናበታለሁ። ግን ዶክተር ሲሸና እንደዚህ ምለው እግርን ከፍ እያረከው ነው? እንደውም እኮ ማለት ነው ግማሹን ገጥሜልህ ነው እንጂ ሙሉን ብገጥምልህ ኑሮ ሸንተስ ጨርስ እንዲህ ምናምን ታረግ ነበር። ትደፍነው ነበር አፈሩ ጨራሽ። እና አሪፍ ነሽ፣ ችግር የለውም። ዞሮ አሪፍ ነው። ቻው በቃ ልግባና ሊጠጣ ደግሞ ዶክተሩ ምናምን ትሞታለህ ብሎኛል። መለኪዋን ራሱ ከያስካት ትሞታለህ ምናምን እያለኝ ነበር። 500 ምናምን መድኃኒት ቤት አስቀምጬ አረቄ ቤት እመጣለሁ። ወደ ቤት ወደ ቤት ይየሩ። ኧረ ና እንግባ እንጠጣ እባክህ ና ግባ። አንተን ያልጠጣም ራስህ ግባና። የኔ ደስ ብሎኛል። እኔ የምጋብዝህ አታስብ። ሆስፒታል ነው ያልኩት። እሺ አረቄ መለኪዋን ከያስካት ራሱ ትሞታለህ ተብያለሁ። በቃ ተው አንተ ጠጣ። ስማኝ አንተ ጠጣ። ምን እጠጣለሁ? ደስ ስላለኝ ልንገርህ። በቃ ደስታዬ እንኳን ደስ አለ። ራስህ ግባ። አንተ አትጠጣም። እኔ የምጠጣው በቃ አንድ ቀን ብትሰማ ምን ችግር አለ? አፈነዳ። አይ መያዝ እኔ ቁጭ ብዬ አንተ ትጠጣለህ። አይ ጊዜ አራ እንዲሁ አጨቅጭቀኝም ነው እንደም እኔ ቀልቤ ምኑ ማረቂ ጋር በልጥጥጥ ሳይ ቁጭ አርጋት ደግሞ ትደፋዋለህ። ይወዱን አረቂ እንዲሁ ምን አይነት ልጅ እንደሆንክ እኮ ቆንጆ አረቂ ነው። እስቲ ላሽተው። አራ ምን የመሰለውን አረቂ ትደፋዋለህ። ጠጥታ እንዲሁ ጠጣ እንኳን አይባልም። እንዲሁ ምን አይነት አረመኔ የሆነ ልጅ ነው። እኔማ እንግዲህ አበጠው ይፈንዳ እንዴ። አንተ ከጠጣው ሞታለህ አላልክም እንዴ? እና ከዚህ በላይ ሞታለህ እንዴ? አረ ጋጅሪ አረኒማ አዘንኩኝ በራሴው ተፈጥሮ ባላወ እንዴ አቢ ይኸውልህ ቅበረኝ። ምንድነው? ሽምግልና አለብኝ። 2 ሽማግሌ አግኝቻለሁ። አንዱን ሽማግሌ አንተን አርጋጭቻለሁ። እኔ ሽማግሌ እና ታዲያ እንደዚህ 2 ቦታ መልጠ ሽማግሌ ያልሆነ እንትን እኔ እኮ ገና አንድ ፍሬ ነኝ። ምንድነው የምትሉኝ? አንድ ፍሬ ይኸውልህ፣ አሁን እኔ ያልኩ ሽማግሌ ሆነ ነው። ሽማግሌ ነው። በቃ የልጅት ካርድ ምናምን አምጥቼ ላሳያችሁ። ልጅ ሰፈር ስል የክትባት ካርድ ምናምን ላሳያችሁ። ምንድነው የምትሉኝ? በቃ ሂድልኝ። በቃሽ ምንም ሽምግልና ምናምን አልፈልግም። ሂድልኝ። አረጋሽ የዛሬን ብትወጣኝ እንዴ? የዛሬን ብቻ ካሁን በኋላ አልመጣም። ምንድነው ደግሞ ትምህርት ቤት ወላጅ አምጣ ተብዬ። ወላጅ? አዎ እኔ ላንተ ወላጅ? አሁን እኔ ካንተ አላንስም? በእድሜ ማን ይበልጣል? አሁን እኔ እናንተ እኔ ካንተ አላንስም? አረጋሽ እዚህ ላይ ትምህርት አቁሜ ቁጭ ብዬ ስላየሁ ነው። አሬ ዛሬ ነው። ሂድ በቃ ሂድ። የምን አብ ወላጅ እንዳትመጣ በዚህ ሰፈር እንዳላገኝ። ምን እዚህ ሰፈር እንዳለ ሊያሳብዱኝ ነው። ጀግና እኮ ነኝ። አንተ የኔ ወንድም በመሆን በጣም ነው መኮራብህ። በቃ ሁሌ አብሬ ነኝ። የሰፈሩ ጉልቤ ትናንት ለታ በጣም አናዶኛል። እጄ መትቼው ልመጣ ነው። እሺ እሱን ከመታማ ደግሞ አንጠልጥላል። እንደው አንተ ወንድ ነህ። አዎ ወንድ። አረ ልጁን አስገደልከው። ተው ወንድ ነህ አልኩህ እኮ እኔን። አዎ እስቲ መጥቼው ልመጣ። አስደስተኝ እስኪ። በዚህ ነው ደግሞ እናመጣለን። እስቲ ወንድ ነህ እስቲ ስፈልግ ነው ያገኘሁሽ። ቆይ አገኛለሁ፣ እገላለሁ። እሺ ሰፈራት ኖራት እንዳላገኝ ተመልሼ ስመጣ እገላለሁ። ማይነጋ መስሎኝ ሰው ጋር እየተጣለው በገዛ ሰፈር የተሳቀቀ ሙኩ አገኘው ወይ? ትናንትና ምንድነው ለፍልፈህ ሄድክ? አረ ትናንት እኮ የሆነ እንትን የሆነ ሰው ልኮኝ ነው እንደዚህ አድርግ ብሎኝ ነው። የሆነ አድርግ ያለኝ አካል አለ። እሱን አመጣልሃለሁ። ሲያሳየናል። እሺ አመጣልሃለሁ። እዚህ ጋር ሳይኝ አመጣልሃለሁ። እሺ ህይወትክን ከፈለግከው ይዘውና
ይኸው አምጥቼዋለሁ። ምን እቺ ናት አንተ ጋር እንድጣላ ማታ የላክችኝ እቺ ናት። በቃ እሺ 5 ደቂቃ ጠብቀኝ፣ ቶሎ አደርስልሃለሁ። 5 ደቂቃ ጠብቀኝ። እሺ በቃ እሺ ስልኩን ዝጋልኝ። ወንድሜ ይቅርታ አቋረጥኩ። ኧረ ችግር የለም። እንዳንተ አይነት ወጣቶችን እየዞርን ስለ ስራቸው ኢንተርቪው እያደረግን ነበር። ኦኬ ኢንተርቪው ያደረጋችሁ? የስራ ድርሻን ብትነግረኝ። የኔ የተሰማራሁበት የስራ ዘርፍ ወጣቶችን የሚያነቃቁ ነገሮችን ማቅረብ ነው። እኔ በዛ አይነት ስራ ነው የምሰራው እና ወጣቶች በምናባቸው የተለየ ነገር እንዲያስቡና ጥሩ አመለካከት እንዲኖራቸው አስተሳሰባቸውን ጥሩ የሚያደርጉ ግባቶችን ማቅረብ ነው የኔ ስራ። በዚህም ስራ 5 አመት ቆይቻለሁ። ደስ የሚል ስራ ነው። ኦኬ መጽሐፍ ሻጭ ነህ ወይም መምህር ነህ ማለት ነው? አረ መጽሐፍ ሻጭ መምህርም አይደለም። ቆይ አንዴ ላስቸግር፣ አንዴ ላንሳለት። ሄሎ አንተ አመጣልሃለሁ። ምንድነው ለ150 ግራም እንደዚህ እንዴ? በቃ ይዤልህ እየመጣሁ ነው። እሺ በቃ ቆይ አንዴ ደቂቃ። ቆይ ጠብቀኝ። ጫት ሻጭ ነህ እንዴ? ጫት ነው የምትነግድ? እትየራችሁ አንተ ነው ይሩ። በቃ ይሩ ይሩ። ድጋሚ በዚህ በር ብትመጡ ነግሬያችኋለሁ። የሀገር ፈራፊ ግባ። ለእናትህ ነው የምናገር። እንደው ተማሪዎች ምንድነው የምትላቸው? ተማሪዎች ባጠር እየዘለሉ እያየሻቸው እየፈረፉ የኛን ሰው ደግሞ ሌላ ትውልድ ይበላሽ። እኔ ምን ግን እኔ እናንተ ስንማር ትዝ ይላል አይደል? አዎ በጣም ትዝ ይለኛል እንጂ በጣም ትውስት አለብኝ። እንደውም እኮ እዚህ ትምህርት ቤት ነው የተማርነው። እነዛ ፊት ላይ የሚቀመጡት 4 ልጆች ፊት ላይ የሚቀመጡት 4 ተማሪዎች ወንዶች ምናምን፣ እነሱማ የባንክ ሰራተኛ ሆኑ እኮ ባንከር ምናምን ሆነዋል። መጨረሻው ወንበር የሚቀመጡት መጨረሻው ወንበር የሚቀመጡት እኛ ነን እኮ ቲክቶከር ዩቲዩበር ምናምን ሆኑ። እኛ ነበር ስንቀመጥ የነበር መጨረሻው ማይገቡት ሳምናት ማይገቡት ምናምን ውጭ ገብተው ምናምን ያውቁ እነሱ። አንቺ የሆነ ነገር አለሽ ማለት ነው። የሆነ ፖለቲካ ምናምን እያነካካሽ ነው። እንዴት? አይ ተይው በቃ። የኔ ፍቅር ወይ ይሄው ያን ቤት ምን ማኪያቶ ቤቱ? አዎ። እና ማኪያቶ ጋብዘኝ። ማኪያቶ አምሮሽ ነው? አዎ የኔ ፍቅር። እሺ በቃ አንዴ ጠብቂኝ። እሺ አንዴ ምንድነው? ኧረ ምንም ድንገት እዚህ ጋር ቆሜ ማለት ነው የሆነ ድመት አየሁና ለካ ድሮ ሕፃን እያለሁ ለድመቴ ወተት ተከራይቼ ነበር እና ያ ነገር ትዝ ብሎኝ እያለቀስኩ በቃ በጣም የሚገርም ፍቅር ነው ያለኝ እኔ ለእንስሳ በጣም በል። በዚህ ወሬ ይዘህ ማኪያቶን አረሳሳ። ሻውን ቆቀር ጋብዘኝ። ቆቀር ስንት ብር ነው? 20 ብር። እሺ መጣሁ። አንዴ ጠብቂኝ። እሺ ቆቀር ምናምን ትለኛለች። ቆይ ምን ነው ሀል? አረ ምንም አልሆንኩም እኮ አረ ምንም አላለቀስኩም። እነዛ ልጆች እያየሁ እኮ ነው። ኳስ ሲጫወቱ እያየሻቸው ነው። በጨርቅ ኳስ እየተጫወቱ እኔ እኮ ልጅ እያለሁ በቆቀር ምናምን ነበር የተጫወትኩትና እንኩ ቆቀር ግዙ ምናምን ብዬ 30 ብር ሰጠኋቸውና 5 ብር ቀረኝ። እንኪ ፈልግሽ በዚህ ማስተካቢበት አጠገቢ እንዳደርሽሽ እንዴ? ይሄ ልጅ ሆነ ብለን እንዴ? እንዴ ወይ ምን እያየ ነው? አንተ ያቺ ልጅ ወድጃት በቃ እንዴት ልሆነ የዚህ ዘመድ ጥየቃ ምናምን ብዬ መጥቼ ፍቅር ውስጥ ገብቼ እንደዚህ መከረልኝ። ያቺ ነው? አዎ ያቺ ልጅ ወድጃት እኮ ነው። አረ ምንም ችግር የለውም። አንተ ብቻ በቃ በገጠረኛ አለባበስ ሂድባት። ምን እንደዚሁ አትበላም በዚህ? አረ የከተማ ሰው ነው አይደላትም። እና ምን ላድርግ? የሆነ ባህላዊ ምናምን ልብስ? አዎ ባህላዊ ልብስ ምን ለብሰባት እና በቃ ደርሼ መጣሁ። አየሽ አሁንስ? አረረረረ በቃ ዛሬ አስታሰማምጣታለህ ነው የምልህ። ዳሞት ደህና ነው ወይ ጎጆም ደህና ነው ወይ? የኔ ፍቅር ምንድነው? ደህና ነሽ? ወግን ልጅ ዙር በል። ምን ወድጅ? እኔ አባ ዘለቂቱ ልጅ ነው ቂጥ የምትመታ። እሺ በቃ አልመታሽ። ጀግና ያንበረከኩ ሰው እኮ ነው። ቁጭም በልና እንውራሽ። ዞር በል አንተ ሰውዬ፣ ክብረን ጠብቅ ነው የምልህ። ምን ሆነሽ ነው? ዞር በልልኝ ነው የምልህ አንተ ሰውዬ። አንቺ እንግዲህ በቃ መታሻለሁ እንዲሁም። እሺ እኔን ነው አራሱ አለመው ሞቶር ዛሬማ በቃ ቀን ይበራ። የሚገርም እድል ቢና ወየ ምን ሆነ ነው? 100 ብር ጠፍኝ። 100 ብር ጠፍኝ? አዎ እዚህ አካባቢ ነው የጠፋ። እዚህ ጋር በቃ 100 ብር እዚህ አካባቢ ፈልጎ አቃጥቶ። ኧረ እኔ ያገኝልሻለሁ ፍራስን። ይሄ አሲዳም የጠፋኝ እኔ ከኔ በላይ እንደዚህ ሆኖ የሚፈልግ ምን አባቱ ነው? እሱን ይወስዱ ማለት ነው። ቆይምጣ አንተ ወንድሜ ምንም ብፈልገው በቃ ላገኘው አልቻልኩም። አንተ ነው ወሰድኩ። ጠፍቷል ማለት
አንተ ሰላቢ አምጣው ብሬን ለካ አንተ ነው ሰላቢ እኔን ሰላቢ እና ደግሞ ካንተ በላይ ሰላቢ ያለ ቤት አድርገህ መጣ ማለት አምጣው ብሩ ማለት ጠላ እንጠጣበት 50 ተካፍለን ጠላ እንጠጣበት ይሻላል እንደሱ ናን ይለቅ ሰላቢ አንተ ልጅ ጫማ ይቀይር 360 ምናምን ቀን አንዴ ነጫማ ፋብሪካው ረስቶታል ይሄን ጫማ ማምረቱን ራሱ ግማታም የግማ መጣል ምንድነው ያልከው? ምን ስትል ነው የሰማው? ኧረ እሱ ይሄን ጫማ ልቀይሮ ብሎ አልቆ እንደ መኪና ጎማሽ ወውጥቷል ከሰር ምናምን አለኝ። እሱ ነው ያ ጫማውን እየለበሰ ማዘሩን ያስም በሽተኛ አረጋት ያለ። ኧረ እኔ አላልኩም እንደዚህ እኔ ያስም ምናምን ብዬ ራሱ አላወሩም። እሱ ነው ይሄን ጫማ በቃ አልቀይሮ አለ 4 ሶል ቀይሮ አለ እስካሁን ብሎኛል። ደግሞ የላሜራ ነው መሰል ሲለኝ ነበር አያልቅም። ጫማውና መልኩ ይመሳሰላልም ብለኝ። ኧረ እኔ ጫማው ይመሳሰላል አይደለም የስረኛው ነው ያልኩ። ደግሞ የልማት ቀን ይመስል ሁሌ አረንጓዴ ነው የሚለብስ አለኝ። አንተ በነጫው እሱ ሲጀመር እኮ ብዙ ስላለው እኮ ነው እንደዚህ ታውቀዋለሁ። አረንጓዴ አስራል ብዙ አለ መሰለኝ ብዙ ስላለው ደግሞ ካልሲ ማይቀየር ካልሲ እኔ ላንተ ብዙ አለው ደግሞ ስታልፍ ሸቶኛ ነህ አለኝ። ና ተኩስበት ሄዳለህ ወይ? ምንድነው ጋሽ? ታረው ያረፈልኩስ እኮ ጋሽ ምንድነው? እርሶ እኮ ዘበኛ ነው። ሁሌ ምንድነው? ዘበኛ አትበል። የተማርኩ ዘበኛ ነኝ። 12 አልፌ ሪሚዲያል መጥቶልኝ እምቢ ብዬ ነው። እሺ እና በቃ እሺ ጋሽ እኔ ያረፈልኩት ቁርስ እየበላሁ እስከዛ ምሳ እየሞቀልኝ ነበር እና ለዛ ነው ያረፈልኩት። ምሳ ምንድነው ያዝከው? ምሳም የተለመደው ነው። ምንድነው የተለመደው? ዱብ ወጥ ነው። ኃይል ያስፈልጋል። ኃይል ጥሩልኝ። ኃይል የለም። ኃይል ጥሩልኝ። ባለፈው ስትሻማ ወደቀ። ዱባው አደገኩ። ግቢው እንዳለ ዱባ በዱባ አረከው። እኔ ልማት ምናምን ጥሩ የሚያስመሰግን ስራ ይደርስ ማንኛው መምህር ነው የመታሳየኝ ዛሬ ብሬን ያቋረጠ መምህር አይደለም እናቴ ስንቴ ነው የምነግርሽ ዘበኛ ነው የመታኝ ከቶም ዘበኛ ነው የመታ ዘበኛ ነው አባትም የመታው አንሱ ዘበኛ ነው ቡኔን ሳልጠጣ ያቋርጦ አንተ ያሳየኝ ዛሬ ወይ ወዛገን ይኸውልሽ እናቴ በቃ ቢያሹ መጥረጊያ በይው አንተ ልጄ ምን አርግ ነው የምትለው ግቢውን ያግማማው ምን አገባ አንተ ደግሞ ዘበኛ ነው አይደለ ዘበኛ ቦንም የተማርኩ ዘበኛ ነኝ ማኛም ተምረናል እንደው ቆሎ ተማሪ አይደለም ልጆችን ዱባ ያዛሉ ለአርቱት አንቁታ ምን ቤት ቀን የሚቋጥር ምን አገባ እንኳን ዱባ አንተ እዚህ በላይ ምን በልተህ እንግዲህ እንዳልኳችሁ ነው ተረዳኝ ሲሉን የሰጠው ላንተ ነው የመጀመሪያው ሲል በቃ እሷ ጋር ጠጋ ስትል ስልክ ደወለ እንደዚህ ልስማት አሁን አይደለም ጠጋ ስትል ስልክ ደወለ በኋላ ነው ቆይ አሁን ተረጋጋ ስለዚህ በቃ ስልክ ይደወልልሃል ስልኩን አዘጋጅተሃል ተዘጋጅተሃል እሺ በቃ ተዘጋጁ እሺ ሬዲ አክሽን አሁን ደወልልህ አይሰራም ስልኩ ሊሰማን ነው እንዴ እና አይሰራም አሽከታ አድርጉት የጎረቤት ልጅ ነው ለምን ያመጣው ታውቃለህ ቆይ ከት አሰማም ምንድነው እየነገርኩህ አይደል አሰማትም ስልክ ይደወላል ማለት ነው ማሽ ደወላችሁ ተደውላል አንተ ደወላል ምን አይነቱ ኤርፕሌን ሞድ አድርገው ነው ኧረ አድርገው ነው እንጂ አሬ ነኛል እንዴ እንደዋወላለን ፑጣል እንዳላገኝስ ፑጣ ምን ሆነ ነው ጋሽ ምን ሆነ ነው ክላስ ቀይሬ በቃ እኔ መማር አልፈልግም ለምንድን ነው በቃ እኔ መማር አልፈልግም እናቴን ሂጅ በግዝ ይሻለኛል መማር አልፈልግም ምን ተፈጥሮ የክላሱ አለቃ እንደሆንኩ ታውቃለህ ጋሽ ተማሪው ሊገለኝ ነው ምን አድርገው ቦምብና ድንጋይ አልወረውሩብኝ ምን መሳሪያ ያለውን ስመጣ ራሱ ምን አድርገው ብለው አዲስ የገባሽ ተማሪ አለች በግማሽ ሴሚስተር ማንሽ ደግሞ ከሷ ጋር ካልተቀመጠን አንድ ወንበር ብለው 14 ተማሪ እስካሁን ተመዝግቧል እኔ ምን ላድርግሽ 14 እንደውም እቺ ታለፈች እቺ አዎ እቺ ነው እቺ ወይ አታምር ወይ አታፍር ለዚህ እኮ ነው ለዚህ ብለው አዎ ለዚህ ብለው በቃ ስቅ እንግዲህ እኔም ደግሞ 15ኛ አድርገህ ተመዘገበኝ 15ኛ ኧረ አልመዘገብም ጋሽ ለምን እኔስ 15 አንተ ተመዘገብ ጀሞ ዛሬ ከዚህ ጀሞ ውስጥ ትልቅ ክብርና ትልቅ ወሳኝና አንገብጋቢ የሆነ ድግስ አለ እሱም በ10 ደቂቃ አሳያችሁ ትናንት የተዋወቅኳት የሆነች ልጅ አለች ዛሬ አምጥቼ ፍጥምጥምጥምጥም ማረጋታለሁ አንተ እኮ ሁሉ ነገር እኮ የጻን ነው ህፃን ምናምን ድሮ ቀረሱ ነገር ድሮ ቀረሽ አሁን በ10 ደቂቃ አሳያችሁ አንድ ቀን እዚህ በዚህ ልብስ ይጃጀነች እኔ በዚህ ፊት ይጃጀነች ዛሬ አሳያችኋለሁ 5 ደቂቃ ብቻ ጠብቁኝ ወይ ደውዬ ልጠራላችሁ አልደውልም እኔ ራሴ ይዣት እመጣለሁ ሁሌ እንደ 10 ደቂቃ ጠብቁኝ በተግባር ጠብቁኝ በቃ እስቲ ተግባር እስቲ ጠብቅ እንዴ አቢ ነው አዎ አቢ ነው ማን ወለደ የሚባል ይሄ ነው አንተ አርጓል ማለት ነው አደገ ፓፓ ይችላል ይሄ የኔ ሰፈር ነው እነዚህ መጥያቸው ልጆች ደግሞ እኔ ሳፖርት እያደረኳቸው ለዚህ ደረጃ ያበቃቸው ልጆች እውነት ነው ቤተሰብ የላቸው
በጣም እንዳባታችሁ ምሳ በልተናል። ቅድም እኮ ሰጠና በላን። እራት ደግሞ ተመልሰን። እሺ እና በርቱልኝ። እሺ የኔ ፍቅር ጋር ነኝና ደርሽ። እሺ እግዚአብሔር ያክብር። ጀግናው መጣ። እችላለሁ አንተ እችላለሁ። በቃ እችላለሁ። በቃውን አስገብቻት መጥቻለሁ። ቅድም ስለሰደብኳችሁ ደግሞ እንዳይደብራችሁ። ኧረ ገብቶናል። አሁን ያስፈልገኝ ነገር አለ። ምን ትላላችሁ? በሽታ ምናምን ስንት በሽታ እንዳለ ያውቃል። ብር የለሽም? በቃ እኔ አንድ ብር አላስኩም። በቃ የው 100 ብር መልስ ካለ ታመጣለህ። እሺ በቃ ገዝቻ እመጣልሃለሁ። አንበሳ ነሽ። አኮራሽን ዛሬ ልጅነትሽን ተውሽ። አንተ ልጅ እኮ ዛሬ እኮ አኮራን። ልጅነቱን ተው በቃ። አዲስ መጃጀሉን አቆመ። መጣች ሳቴ። ምንድነው? ምን ገዝተህ መጣ? ምን ልግዛ ብለህ ነው የሄድክ? ይሄን ነው። ምንድነው? ይሄን ማለት እሷ ነው ለልጅቱ ነው። ይሄ ደግሞ ለኔ። እሷን ከዛ አስተኝታ አንተ እሱን ትበላለህ እና ለሷን ብር ልጅኛስ። ኧረ ፈንክተው ምንድነው? ደንበኛ መጣ። አባብዬ ይግባ። አባብዬ በርሶ መጀን አባብዬ ያው ቃሌን አክብሬ እንደባለፈው መጥቻለሁ። አባብዬ እና መቼም አረሷትም ያችን ነገር ያው 30 ዓመት ሞለኝ። ምንም ብር የለኝም። ሀፍቷን እንደው ብሯን ቢያመጡ አዎ። እና ብሯን እንዴት አረጉልኝ? አያፍቷን ተሳክቶልሃል። ይሄንን ወስደህ ጠጣ። እሺ እና ምን ይዤ ልምጣሽ? አንድ ጥቁር በግ። እሺ ችግር የለውም። እሺ አባብዬ እሺ። ሄሎ ጤና ይስጥልኝ። የሬድ አገልግሎት ፈልጌ ነበር። መነሻዎት ከየት ነው? መነሻዎት ከየት ነው? መነሻዬማ እንደ ማንኛውም ባለፍት ከሊስትሮ ነው እንጂ። በዚህ ሌሊት ደግሞ ማን ይደውላል? የድሮ ሰውዬ ምን ብሎ በዚህ ሌሊት ይደውላል? ሄሎ ምን? አለሙ አረፈ? አዎ አለሙ በሌሊት ሞቶ። አለሙ እንኳን አረፈ? አረ መጣው በቃ መጣ። አለሙ እንኳን አረፈ። መጣው በቃ ልጠጣ ልታይ። አረ አይደለም አለሙ እኮ ያንተ ጽቤት አፍተ እኔ አለሙ አዛቻ ለቅቤ ጠዋት ነው ቀሙ አለሙ ሻይት ያለው መጣ ለገሰማይ ብለን ነው ጋሽ መጣ። አለሙን ቀብረ ባለ አለሙን ቀብረ መጣ። ምንም ሜኖተሪ አልፈልግም። ገብቼ ልተኛበት። አርፈሽ ተቀመጭ። ደግሞ ዛሬ ማን ሞቶ ነው? የተፈሩን ሰው ነው ገለ ጨርሰዋል። ማን ሞተ ደግሞ ዛሬ? ወይዘሮ አስካለች ሞተች አሉ። ማንም ወይዘሮ አስካለች እኮ ነኝ ደግሞ ብለን ተደፈኝ እና አሞት ጀምሮ ቆይተሻል። ባጃጅ ወይ አባ እንዴት ነሽ ወንድም? ሰላም ነው። ገጠር መንገድ ስንት ብር ታደርሽኛል? ገጠር መንገድ 150 ብር። 150 ብር 150 ብር። በ150 ብር እና 3ቷን ጆክ ጠላ ገዝቼ እሷን አንቡቄ በእግሬ አልገባም። እንዴት ነው እኮ አንተን ለመጥቀምኩ ደግሞ የ80 ብር ባጃጅ ዘ 150። ደህና አርፈን ነበር። ተመልሰህ ባህር ዳር መጣ። ማን ነው? ሰላም ነው ዶክተር። እሺ እንዴት ናችሁ? እንደው ልጅ እኮ ምንም አልድናለ። እንደው ምን ላድርገው? ባለፈው ታክሞ ሄዳ ነው ልጅ የለም። ምን ቢድንስ መቼ ቤት ደረሰና አረቂ ቤት አይደል እንደ የቀረው? ባለፈው የሰጠሁት መድኃኒት አልጨረሰው ወይ? መጨረስ መች ባግባቡ ዋጠውና በጠጅና ባረቂ ይዋጣ። እንዴ አንተ በጠጅና ባረቂ ነው እንዲወሰድከው? አሬ ምን ጠጅና አረቂ ነው? እኔ መድኃኒቱን የወሰድኩት ለተሰፋለችው ቅራሪ ነው። ይህች ልጅ እንዴት አርኪ ልብላት? ምን አይነት ቆንጆ የሆነች ልጅ እንደሆነች የማይሆነ ነገር ፈጥሬ የኔ ካላረኳት ሴት ነኝ በቃ። እንደውም አንዴ ዲያ መጥቶልኛል። ጎብዬ የኔ ጌታ የኔ አባት ለጥብቅ ነገር ፈልጊያለሁ። ምን ፈልገህ? ጎብዬ ለስራ ነው የፈለኩ። ያው በስራ ጉዳይ ነው። ወደ ስራው ገባ። አዎ የሆነሽ ልጅ አፍቅሬ ተሰቃየሁ በጣምና ምን ታረግልኛለህ አንተ መሰለህ? አሁን ለምሳ ትመለሳለች እና ይዛኒ ጄድ እናንተ ስልኳን ተቀምጣ ትሮጣለህ። ከዛ ላይ እንደ ሌባ ምናምን ብዬ እየሮኩ ከተልና እጀንግትን እንቀርጋል። የቀልድ እዛ በኋላ ሄድና ስልኳን አንተን ስልክን ተቀብዬ ለሷ ሰጣታለሁ። ይዛኔ ትወደኛለሽ በቃ ከሌባ አስጣለኝ ምናምን ብላ ትወደኛለሽ። ደግና ወንድ ነው ምናምን እንድትል ይፈልግ አማርኛ ፊልም በቃ አማርኛ ፊልም በእኔ ጣሉ ችግር የለም። ምንድን ነው ሌባ ነው በቃ
አመጣልሻለሁ። የኔ ግዛት ነው የሰፈርሽ። እኔ አመጣልሻለሁ። ተረጋጊ ያለሁልሽ። በቃ ጎብዬ አልመጣችም፣ አልተከተለችም። በጣም አመሰግናለሁ ጎብዬ። እንደዚህ ግን አልመጣችም። ገንዘብ ኪስ ውስጥ ገንዘብ ቴሌብር አለኝ። ችግር የለውም። እስኪ ጎብዬ አተ ና እመለሳለሁ። አንድ ጆክ ብቻ ነው የምጠጣ። እመለሳለሁ። አሁን ነው የምመጣ። በስድስተኛው አልቀርም። እና ሳልጠጣ አልዋል እንዴ? አሁን ቀጥ ብለህ ግባ። እያየሁ አሁን ግባ። አፈር ብላ። በዚህ ነው የምትገባ። ደመድ ቃል እናውጣ። ከአንድ ቤት ሁለት ዱርዬ እያየሁ እዛች ጠላ ቤት የምትሄድ መስለዋል። እዚች ቁጭ ብዬ ነው የምውል። እዛች ጠላ ቤት አትሄዳም ዛሬ። ግባ። መጀመሪያ ለራስህ በደረጀ ነው እና ሳልጠጣ አልውልልም። ቦታኔ ተቀየረ። ምን አዲስ ችግር እንደምን አላችሁ ሳታ እንደምን አሁንም ጋሻ እንዴት ነው? ናስቲ ና ለውትድርና ምልመላ እየመለመለ ነው። ሲጥርስ ግለጠው እስቲ። አሃሃሃ ትፈልጊያለሽ አንቺማ ምርጥ ነሽ። እስቲ አሳርፍ በርሰን እስቲ አንዴ ተጠንቀቅ። ስትፈልጊ ፓትሮሉን አንተ ይሰቃል። ና እኔ እኮ አገልግያለሁ። በ97 ግዳጅን ተወጥቻለሁ። ተመላሽ ሰራዊት ነኝ እኔ። ውሸታም እዚህ ላይ ደረቴን ተመትቼ ነው የተመለስኩት። እርግጠኛ ነህ? እርግጠኛ ነኝ። አውልቀውስ ሱፍ እንዲሁም ተሰፍቻለሁ። አውልቀው እስቲ ጠባሳ ይለየል። የታል ጠባሳው? የተሰፋው ስውር ነው የሰፋው። ስውር ነው የተሰፋው። ኧረ አንተ በጣም ነው የምትቀልድ። ናውጣ ፓትሮን አውጣው።